ሎሚ የነገረችኝ ነገር እውነት ነው? እውነት ነው ወይ? አዎ ግን በፍጹም እንዲደፍራት አልነገርኩትም። እንዳስፈራራት ብቻ ነው የነገርኩት። ለምን? አንተ ምን ትተውል? አንቺ ምንሽን ነው የሚያምሽ? ቆይ ያምሻል? ጤነኛ አይደለሽም? አሁን ዳግም የት እንዳለ ትነግሪኛለሽ? የት እንዳለ አላውቅም። የእውነት የት እንዳለ አላውቅም። እና እሺ ነገ ብቻ ስጠኝ፣ ይደውልልኝ። ዝም በይ ዝም በይ። ተዋሽኝ እየሞከርሽ ነው። ምንም ዋሹ አይደለም። ስልኩ እንደማይሰራ ማላቅ መሰለሽ? አዎ አይሰራም እኮ ግን ሌላ ስልክ አለው። የእውነት ሲደውልልኝ ይነግራል። ነገ ብቻ ነገ ማታገናኝኝ ከሆነ ግን የማደርገውን አውቃለሽ። አረመኔ ምን አለች? አግኝቻት ነበር። እሺ ያው ጉዳዩን የጠነሰሰችው እሷ ብትሆንም ግን ደግሞ ድፈራት አላልኩትም ብላ አለች እና ዳግምንም ልታገናኘኝ ቃል ገብታልኛለች። ናት እንደዛ እኮ ነው። እሱን ሳገኘው ደግሞ የማረገውን አውቃለሁ። ጭራሽ የገዛ ጓደኛዬ እንደዚህ ያርገ አገናኛለሁ ብላለች። አንቺ ግን በጣም ነው የማመሰግነው ከነሱ ተለይተሽ ለኛ ጥሩ ስለሆንሽልን። አንቺ ይሄን ነገር እኮ ባትነግሪኝ ጉዳዩ ጭራሽ ተደፋፍኖ ያልቅ ነበር። አመሰግናለሁ ሎሚ በጣም አበሰለም ክፍል ያስተማርከው ነው? ክፍል ያስተማርከው ደኛት አንዴ ላውራ ፈልጌ ነበር። ምን ነበር? ምን መሰለህ ተሻለ አቢጋያ ላይ ሁሉ ነገር ሲያደርግባት የነበረውን ሰው አውቀዋል። ዳግም ነው እንደዚህ ያደረገ? ዳግም ነው ዳግም እና ደግሞ ከሱ ጀርባ ሆና ብዙ ሴራ ስጠነስስ የነበረችው ሜሮን ናት። ሜሮን የዚህ ግቢ ተማሪ እና በጣም በሚገርም ሁኔታ ግን ዳግም በፖሊስ እጅ ገብቶ ፖሊሶች ዛሬ ትምህርት ቤት መጥተው ነበር። በጣም በሚያሳዝን ሁኔታ ስለ ዳግም የሚገልጽ አንድ መረጃና ማስረጃ እንኳን አላገኙም። የዳግም ፋይል የት እንደጠፋ እንኳን አይታወቅም። ግድ የለም እኔ እሱን ደርስበታለሁ። በርታሽ አንተ። እሺ ክላስ ላይ ስለሆንኩ በርታ፣ በኋላ እናወራለን። አንድ ሰው ግን አለ ሜሮንን የሚያግዝ አንድ ሰው አለ እንጂ በተማሪ አቅሟ እሷ ምንም ማድረግ አትችልም። እዚሁ ግቢ የሚሰራ አንድ ሰው ይኖራል። ልክ ነው። ከበስተጀርባማ የሆነ ነገር አለ። እኔ ይሄ ነገር እንዳለ ይሰማኛል። ስለዚህ ምንም ችግር የለም። በርታሽ አንተ። እሺ እሺ አቢኮ በጣም ይቅርታ። ለምን እስከዛሬ ላደረኩሽ ነገር በጣም ባለማወቅም አውቄም ብዙ ነገር አስቀይሜሻለሁ እና ለዛ ይቅርታ እንድታደርጊልኝ አውቃለሁ። ጥፋቴ ይቅርታ እንደማያስጠይቅም እንደማያስደርግም ግን በቻልሽው አቅም ይቅርታ እንድታደርጊልኝ ነው ፈልገው። ይቅርታ
ዛሬ ምን ተገኘ? እንዴት ይቅርታ ካንቺ አፍ ወጣ ዛሬ? ከኔ እንደዚህ አይነት ነገር እንደማትጠብቂ ያውቃል። እንኪ አሁንም ሌላ ተንኮል እያሰብሽ ነው? ኖ እንደዛ አይደለም። የምር ተጸጽቼ እንደዚህ አይነት ነገሮችን ማለት አንቺ ላይ ይፈጠራሉ ብዬ አስቤ አይደለም። ለሄኖክ ካለኝ ፍቅር የተነሳ ነው እንደዚህ ያደረኩት እንጂ ሌላ ምንም ክፋት የለም። እንጃ አልመሰለኝም። የእውነቴን ነው እኮ። ታዩና እሱን አንቺ ተጸጸትሽም አልተጸጸትሽም እኔ እንጃ አላውቅም። እውነት ተጸጽተሽ ከሆነ እንደዚህ የምትጠይቂኝ እሺ እኔ አምንሻለሁ። ግን ደግሞ ከኔ በለጠ የሚያይሽ አምላክሽ አለ። ቢያንስ እሱን አታሳዝኝ። በእኔ በኩል ችግር የለም። አንቺ ብቻ ይቅርታ አድርጊልኝ እንጂ ከዚህ በኋላ ምንም አይነት ስህተት አልሰራም። አንቺ ላይ የተፈጠሩ ነገሮች በጠቅላላ እንዲፈጠሩ ፈልጌ ምንም ያደረኩት ነገር የለም። በቃ ታውቂ የለ ሄኖክን ምን ያህል እንደምወደው ለዛ ነው እንጂ ያን ያህልም ክፉኛ አይደለም። እና እባክሽ ካሁን በኋላ አንቺን ላለማስቀየም እጥራለሁ። ደግሞ አቢጉ የእውነት እኔ አንቺ ላይ የተፈጠሩ ነገሮች ሁሉ እንዲፈጠሩ ፈልጌ አልነበረም። ግን አለ አይደል ሄኖክን ምን ያህል እንደምወደው ታውቂ። ለዛ አስቤ ነው እንጂ ክፋት አስቤ አይደለም። አሁን ምንም ብትይ እኮ የምትመልሺው ነገር የለም። ምንም አወራሽ ምንም ለውጥ የሚያመጣ ነገር የለም። እውነትም አንቺ ተጸጽተሽ ከሆነ ይልቅ ከልብሽ ይቅርታ የምትጠይቂኝ ከሆነ ችግር የለም። እሺ አመሰግናለሁ። ከዚህ በኋላ እውነት አላስቸግርሽም። ትምህርትሽንም በሰላም ትማሪያለሽ። እሱን እግዚአብሔር ነው የሚያውቀው። ለማንኛውም ግን እሺ ችግር የለም። ከቻልን ደግሞ ጓደኛሞች መሆን እንችላለን አይደል? ጓደኛ ማለቴ አይደል የበፊቱ ጥላችን ቀርቶ ሰላም መባባል ብቻ ቢሆን ችግር የለውም። ችግር የለውም። ደግሞ ለእግዚአብሔር ሰላምታ ጓደኛ ላልሽው ግን አልስማማም። ልልናለችኝ እሷ ትበቃኛለች። እሺ ችግር የለውም። ይቅርታሽን ብቻ ነው ፈልገው። ተቀብዬሻለሁ። በድጋሚ አመሰግናለሁ። በጣም መልካም ሰው ነሽ። ያ ሁሉ በደሎችን በድዬሽ በቀላሉ ይቅርታ የምትይኝ አልመሰለኝም ነበር። የእውነት በጣም መልካም ሰው ነሽ። አመሰግናለሁ። ምንም ማለት አይደለም። እሺ ደግሞ አትመጣም እንዴ? ስሚ እኮ ሜሮን እኮ ናት ይቅርታ ጠይቀችኝ። ማ ሜሮን እኛ ክላሷ? አዎ። እርግጠኛ ነሽ የኛ ክላሷ አቀበጣ? ይለልና ደግሞ አዎ መጣችና አቢጉ ይቅርታ እስካሁን በጣም ይቅርታ ሁለተኛ የለመደኝ ምናምን አለች። ከዛ እሺ አልኳት። እርግጠኛ ነሽ የኛ ክላሷ ሜሮን? ያቺ መንቃራ አንቺ ደግሞ ታምኝ ቀበጣ? አዎ። አረ ይሄኔ በውስጧ የሚገርም ተንኮል አስባለች ነው እንጂ በጭራሽ እሷ ይቅርታ አትጠይቅ። እሱን አላውቅም፣ ግን ያስገረመኝ ይቅርታ አትጠይቋ ራሱ የሆነ በቃ እንጂ አስደንግጣኛለች። ወይም ደግሞ ሄኖክ እኔና አንቺ አብረን እንሆናለን ይቅርታ ጠይቂያት አብቂያን ብሏት ይሆናል። እና ታዲያ በምን ምክንያት እሷ ይቅርታ ልትጠይቅስ ትችላለች? እሱን አላውቅም። ሜሮን ይቅርታ በጭራሽ የማይሄዱ ነገሮች በጭራሽ እንዴ! የተሻለ ግን በስነ ስርዓት እሷ ናት ወይ ይልና ደግሞ አዎ እማት ምን ታልኩሽ አይደል? ከዚህ በላይ ምን ብዬ ልማል? ሰላም እንድሽ እኮ ቀርቼ አይደለም
ግን ከብዶኝ ነው። እኔም ከብዶኛል። እንጃ ገርሞኛልም ከብዶኛልም ደንግጫለሁ። ወይኔ እንጃ ብቻ መምህር መላኩ አቤት። የዳግም መረጃ አንተን አይደል ያጠፋው? ምንድን ነው የምታወራው? አንተን አይደለ ፋይሉ እንዳይገኝ ያደረከው? ምን አይነት መረጃ ቢስ የሆነ ወሬ ነው የምታወራው? ይኸውልህ መላኩ ምን ያህል ቢከፈለ እንደዚህ አርግተ መረጃውን እንዳሸሽ ባይገባኝም የምሰራው ደባ እኔንም ይኸውልህ ከስራ ልታስባረር እንደሆነ አውቃለሁ። ለዚህ ደግሞ ራሴን አዘጋጅቻለሁ። ለዚህ ደግሞ የእጅን ታገኛለህ። ቆይ ብሩክ፣ እንደዛ አይደለም። አንተ ያልገቡ ብዙ ነገሮች አሉ። ስለምን ዳግ አንተ ምን ያህል ቢከፈለ ነው ህሊናህን የምትሸጠው? የምን ህሊና መሸጥ ነው የምትለው? ቆይ አልገባህም። አንተ ያልገቡ ነገሮች ስላሉ ላስረዳ። ስለምን ዳግም ስለምን ነገር አይመለከተኝም። ግን አንድ ቀን የእጅን ማግኘት አይቀርም። ምንም ችግር የለም። ብሩክ ያልገባህ ነገር አለ። አንዴ መጀመሪያ ምንድን ነው ያልገባኝ ነገር? አዳምጠኛ። ስታዳምጠኝ አይደል እንዴ የማስረዳህ እኮ ስንደማመጥ ነው አይደል እንዴ? የምታወራው ነገር እኮ መረጃ ቢስ ነው አይደል እንዴ? ማነው ከየት ያመጣው መረጃ ቢስ ማለት? እኔ የምንም መረጃ ያጠፋሁት መረጃ የዳግምንም ሆነ የማንንም የለም። ለማንኛውም ዛሬ ኪስህን ሞልተህ ይሆናል እንደዚህ የምትናገረው። አንድ ቀን ግን የእውነት ውለታ ግን የእጅን ታገኛለህ። እኔንም እንደምታስባርለኝ ስለማቅ ተዘጋጅቼበታለሁ። ምን ችግር የለም። ብሩክ ወይኔ መላኩ አቢጊያ ስላደረግሽልኝ ነገር በሙሉ በጣም ነው የማመሰግነው። ምንም ማለት አይደለም። ምን አደረኩልሽ ነው? አይ ያው ይሄን ያክል በደል አንቺ ላይ አድርሽብሽ እንዲህ በቀላሉ ይቅርታ ታደርጊልኛለሽ ብዬ አላሰብኩም ነበር። ይቅርታ እኮ ከምንም በላይ ነው። ያስከብርሻል እንጂ አያዋርድሽም። ደግሞ እኛንም ብዬ እሱንም እንዳምን ያደረግሽኝ አንቺ ነሽ። ማለት ስለ ይቅርታ ያን ያህል እውቀቱ አልነበረኝ። ከዚህ በኋላ ግን ወቅሽ ለወደፊትሽ የሚጠቅምሽ። እሺ በጣም ነው የማመሰግነው። የእውነት ይቅርታ ታደርጊልኛለሽ ብዬ አላመንኩም ነበር እና ደስ ብሎኛል በጣም። ያው ሰው አይደለሽ አንድ ቀን ትቀየራለሽ በሚለው። እሺ አቢጊያ ምን ትሰራለሽ ከዚህ ጋር? አይ ምንም ይቅርታ እየጠየቀችኝ እኮ ነው። ስለምን ይቅርታ? አይ በቃ እስከዛሬ ላደረኩብሽ ነገሮች በሙሉ ይቅርታ ምናምን እያለችኝ ነው። እቺ ውሸታም ታምኛታለሽ? ልትጎዳሽ ነው በድጋሚ ያቀረበች። ኧረ እኔ እኮ እንደዛ አይደለም። ለምን ከልቧ ተሰጥታለች፣ አስታውቅባታል። እቺ ሰይጣን መቼም ከልቧ ተሰጥቷል። አሳዘነችኝ እኮ ታዲያ አወራሯ ምን ከልቧ የተሰጠች እኮ ነው የሚመስለው። እቺን ስለማታውቃት ነው እቺ መሰሪ። ይኸውልሽ አቢጊያ ልትጎዳሽ ነው የቀረበች። ምንም ነገር ብታወራልሽ እንዳሰማት መስሎክ ነው እባክህ። ወይኔ ከኔ በላይ አታውቂያትም አቢጊያ። ሰው መስላሻለች እቺ መሰሪ። ምን አድርጊ ነው የምትልሽ? ምንድን ነው የምትልሽ? ምንም በቃ ስላለፈው ነገር ይቅርታ እኮ ነው ያለው። ምን ተገኘ? ምን ተገኝቶ ይቅርታ? ያው ሰው አይደለች። ኧረ ተይ ትጸጸታለች። እቺ ሄኖክ እውነት መስሎክ ነው። በጣም ተጸጽታለች እና ለዛው ይቅርታ እየጠየቀች ነበር። ሆነ አጠያየቋ ራሱ ሆነ ከልቧ እንደሆነ ያስታውቃል። ነው ችግር የለውም በቃ አንተ ሜሮን ከልቧ በጣም አታውቂያትም ማለት ነው። አንቺ ካመንሽበት ግን ደግሞ ተጠንቀቂ። ያስታውቅባታል እኮ ከልቧ ነው። እሺ ካልሽ ለማንኛውም
ልጅቷ አጠገብ ምን ትሰሪያለሽ? ምን አድርጊ ነው የምትያት? ይሄ ምስኪን የሚያጫውትሽን ነገር ትያለሽ። ሰማሽ? የለየልሽ አውሬ፣ እስስት፣ እባብ ደግሞ ምን ቀረሽ ከሷ? ምን አድርጊ ነው የምትያት? እስኪ ንገሪኝ። ይኸውልሽ ትሰሚኛለሽ? አሳልፌ ማልሰጥሽ ዳግምን እንድታገናኝም ብዬ እንጂ ጉድሽን ነው ማወጣው። እስኪ ደውይ፣ ዳግም ደውይለት። ስልኩ አይሰራም። ትሰሚኛለሽ? እስከ ነገ ድረስ ቀን ሰጥቼሻለሁ። እሱን አሳልፈሽ ማሰጪኝ ከሆነ ያበቃልሻል። ሰማሽ? ምስኪን አትጮጂ እባብ። ቲቸር መላኩ አቤት። እንዴት ነው እባክህ? አለሁልህ። እንደዚህ እንደምታረጋግ ነበር። ምን አደረኩ? እብላይ ላንተ እስር ቤት ድኔን ሙሉ ለምትማቅቅ እኔስ ጭንቅላት አለኝ። የትም ሄጄ በሞባይ ኮርቼ እበላለሁ። እብላይ ላንተ ግስ እስር ቤት ለምትማቅቀው ይሄ ከስራ የመልቀቂያ ደብዳቤ ነው። ያንተ ነው። ይሄኛው ደግሞ ደርበህ ልበሰው እንዳይበርድ። አባረሩ እንዴ? እቺ ደብዳቤውን አፈልጋትም? ያሰናበቱት የሮም መጋፋት ከሌለበት ጋር ተጋፋ። ተዋልኩት፣ መከርኩት እንደወዳጅ መጨረሻው ይሄ ነው። እኔ ባይሆን ሁለት ጋውን ነው ማለት ነው። ሄኖኬ ምን ነው በሰላም ላይ ያስጠራ? ምን ሆነ ነው? ለካ አቢጊያ ህይወት ላይ ሁሉ መከራና ግፍ ስታደርስባት የነበረችው ሜሮን ናት። ምን ሜሮን ማለት የኛ ክፍለ ሜሮን? አቢጊያ ላይ ስለደረሰው ነገር ሁሉ ተጠያቂ እቺ ከበጣ ሜሮን ናት? ወይኔ ልዕልና እሷን ደግሞ ቃርሳኛታል። ምን ሆነሻል? የልትጂ ነው ሂጅ አይኗን ነው ማውጣት። ራፊ ላንቺ በመንገሬ እንድጸጸት አታርጊ። ምንም አትጸጸት። ልዕልና ተረጋጊ። ምንድን ነው የምረጋጋው? ራሽ ነገሮችን ወደ ከፋ ነገር ውስጥ ነው ከቻቸው። እንዴ ተረጋጊ። ቆይ ሲጀመር እኔ እሷ አጠመኝም ነበር። ልዕልና አንዴ ስምኝ ነው እንዴ ነገ ዳግም ያለበትን እስክትነግረኝ ድረስ አሁን ምንም ነገር ማድረግ የለብንም። ሰምተሽኛል? ምን ያደርጋለሁ? የሁሉ ነገር ካረገችባት በኋላ ምን ያደርጋል? ዳግምን አሳልፋ ሰጠችን ማለት ለፖሊስ አሳልፈን እንሰጣለን። አቢጊያም ህይወት ተስተካክላል ማለት ነው። ሲጀመር እሷ ምንም ደስ አይለኝ። አሁን እሺ በይ። ስታስመስል ነበር ለካ አቢጊያን 10 ይቅርታ የምትላት። ልዕልና እሺ በይ። እንዴት ነው እሺ የምልህ? ጭራሽ ባልነገርኳት የሚል ጸጸት አትክተችኛ። እቺ ውሻ ተረጋጋ። አሁን ማንም ሰው ማት የለበትም። ቀስ አለቃት። አቢጊያ በጥርሴ ራሱ አለቃት። ይሄን ቃል ግቢ። እሷ አትሰማም፣ ችግር የለውም። እኔ ግን አለቃት። ያቷን ሲኦል ነው ማረግባት። እንዴ አታስብም? ጭንቅላት የላትም? ሴት አይደለች እንዴ? ምን አይነት ፍጡር ናት ግን እሷ? እውነት ከሰው ነው የተወለደችው? ከሰው ጋር ነው የምትኖረው? ሰዎች እየሰሙ ይስማ እንዴ አንቺ ውሻ በልቶከች። ከምንም በላይ ጓደኝነታችን ይበልጥ ይመስለኛል። በዛ ላይ ደግሞ አቃጣሪ መሆንሽን አላውቅም ነበር። አሁን ታሪክ
አሁን ነው እነዛም መጥፎ ሴራሽ እንድታባበርሽ እየጠበቅሽ ባልሆነ አሳፍም እንዴ ነው ሰሚኛሽ። ባለፈውም ዝም ያልኩሽ ጓደኝነታችን ይበልጣል ብዬ፣ አሁን ግን ልታገስሻለሽ። ያቺ አቢጊያንም ቢሆን እንደዚህ አይነት ነገር ውስጥ የከተታት በሄኖክ መምጣቷ እንደሆነ አትርሽሽ። ስለዚህ ዞሬ ዞረሽ የአቢጊያ ጣፈንታ ሊደርስ አትፈልጊ። ሲቀጥል ደግሞ ከአመዳምነት ሻንስቺ እንዲሰው እንድትመስል ያደረኩሽ ነኝ። ገባሽ? ልክሽን ካላወቅሽ ተመልሰሽ እዛው አመዳም መሆን ትችላለሽ። ግን ደግሞ በእኔና በሄኖክ ማለት ለመግባት አትሞክሪ። ከዛ አመዳምነት ስለወጣሽ ነው ታጨብጭበሽ። ቴንክ ዩ በጣም ነው ማለት ስም ሄኖክም ቢሆን መቼም ያንቺ አይሆንም። መቼም በብዙ ነገር ትበልጥሻለች። እሱም ደግሞ የመረጠውን መርጧል። እንደዚህ ስላደረግሽ ደግሞ መቶ ግሽ ላይ ወድቃል ብለሽ ተጠቅመሽ ሰሚኛሽ። አሁንም ደግሜ ልንገርሽ፣ አቢጊያን እንደዚህ ያደረኳት በእኔና በሄኖክ ማለት ስለገባች ነው። አንቺም ቢሆን ይሄ ነገር አይቀርሽም። እሺ? ስትከበሩ ደግሞ መከበርን ወቁበት። ሄኖክን ከኔ ማንም አይጠቅም። ቅርታ ምንም አታምጪ። ምንም ማውራት ብቻ ምንም ማለት ነው። እሷን ያንን ነገር ስላደረግሽባት ሁላ በጣም ተናድጃለሁ። የዛን ሁላ አልጨረስኩልሽ። ስለዚህ እገልሻለሁ። አልጨረስንም። እሺ ተውሻ ድሮም ከተራ ዱርዬ ጋር መስራቴ። ወይኔ ሚሩ ዳግም ስልክ አይሰራም። ስልክን ክፈተው። አንተ ውሻ ልጅ መች ነው ካንተ ጋር የተዋዋልኩት ነው በቀረብኝ ደነዝ። ዳግም መች ነው ያወቅኩ? ጣሻም ደሃ ሰላም ነው። የምን አባሽ ይቅርታ ልጠይቅሽ። የምን አባሽ ይቅርታ? ኧረ እኔ እንደሱ አስቤ አይደለም። ያው ብዙ ነገር ስለበደልኳችሁ ይቅርታ ብቻ ለመጠየቅ። አቢጊያ ሞኝ ስለሆነች ነው። እሺ ይቅርታ ያደረገችልሽ። እኔ አቢጊያ አይደለሁ ልዕልና ነኝ። እሺ ያረግሽውን ነገር እያንዳንዱን አውቃለሁ። እሺ ድጋሚ ማለት ነው አይደለም ይቅርታ ልትይኝ ይቅርና አይኔን ራሱ ብታይ አይንሽን ነው የማውጣልሽ። እኔ ጅል ሞኝ አይደለሁ። እሺ ባለጌ ቀባሪ። አንቺ እኔ አንቺ ተሻወ ሄሎ እሺ ደረስክ? እሺ መጣሁ። ትምህርት ቤቱ ጀርባ ጠብቀኝ። እኔም መጣሁ ባልሽ ቁጥር እኔ በስጋ ላልቅ ነው እኮ። እሺ ደርሷል። ምን አማራጭ አለ? እኔ አልታሰርም። እሱን የምናየው ይሆናል። ደፍ ምንም ደህና አይደሉም።
ይኸውልሽ ገንዘብ ፈልጎኝ ይመጣል እንጂ እኔ ፈልጌው ሂጅ አላውቅም። እሺ በጣም እየተጫወትሽ ነው። በጣም ተረጋጋ እንጂ ምን ሆነህ? ተረጋጋ። ቆይ አንቺ ምንም ያላደረግሽ ነው አይመስልሽ? ትሰሚያለሽ? እኔ ገባሁበት ጉድጓድ ነው እሺ የምትገቢው። ይሄንን እያወቅሽ ዳግም ምን እያልክ ነው? ገንዘቡን አይደል የምትፈልገው? ይመጣልሃል። ባዶ እጅሽን እኮ ነው የመጣሽው። ሌላ ነገር አስበሽ ነው እንዴ? እኔ ምንም ያሰብኩት ነገር የለም። ታዲያ ምንስ